ማሸነፍ በታክሲ ረዳትነት በፓርኪንግ ሰራተኝነት በማስቲካ አዝዋሪነት እንዲሁም ደግሞ ሊስትሮ ሆኖ ሰርቷል። የሊስትሮ ቃው አሁንም ድረስ ቤቱ እንዳስቀመጠው ይናገራል። መምህራን ኮሌጅ በቲቺንግ ተመርቆ 6 ዓመት በመምህርነትም አገልግሏል። ኢቲቪ የወጣቶች ፕሮግራም ላይ በነፃ ለስራ ብሎ ጠይቆ ተፈቅዶለትም ልምድ ቀስሞ ወጥቷል። በመቀጠል የኮካኮላ ሱፐርስታር አይዶል ሾው ላይ በብቃት እያስተዋወቀ መድረክም መርቷል። ጄቲቪ ኢትዮጵያ ላይ የመዝናኛ ዜና በብቃት በመምራትም ይታወቃል። አቀራረቡ በበርካቶች ዘንድ ተወዳጅ ነበር። በመሃል ታዲያ ለዚህ ጭንቀት በሽታ የዳረገው ነገር ይፈጠራል። ጋዜጠኛ ሶፎንያስ ለሸገር ኢንፎ እንደተናገረው ከፍተኛ ገንዘብ አገኝበታለሁ ብሎ ያሰበው አንድ የበዓል ፕሮግራም ለመስራት ከሚያምነው ጓደኛው ጋር ተዋውሎ እስከዛሬ ለፍቶ ያፈራው ገንዘብ አሟጦ ለዚህ ጓደኛም ይሰጠዋል። ይህ ጓደኛው ለበዓል የተቀረጸው ፕሮግራም ኤዲት ሳያደርገው ትቶት ወደ ክፍለ ሀገር እንደሄደ ይናገራል። ጋዜጠኛ ሶፎንያስም የለፋበት የደከመበትና ብዙ ገንዘብ ወጪ አድርጎበት የነበረው ስራ ሲበላሽበት ጭንቀት ውስጥ እንደገባና በጭንቀት በሽታ ለ1 ዓመት በጸበልና በሕክምና ሲረዳ ቆይቶ አሁን ወደ ቀድሞ ጤናው ለመመለስ እያገገመ መሆኑ ገልጿል። ማመነው ጓደኛ እንግዲህ እንደተከዳ ገልጿል። አሁን እግረኛው ሚዲያን እንዴት ነው ይቅርታ የምጠይቁት ጋይስ? እግረኛ ሚዲያን እንዴት ነው ይቅር በለኝ ማለት የምችለው ጋይስ? ሶፎንያስ ምን ጉርነክ ምን እኔም ብሎ ተቆርቋሪ ሲጀመር እኛ ማለት ነው ሰው መሃል አንገባም። ሰዎች ቢያወሩ ቢጨቃጨቁ ቲክቶክ ላይ አንገባም አናወራም አልተባባልም። እኔ ቦድኜ ቪዲዮ ሰርቼ ማለት ነው አሁን አፌ በተቆረጠ ምን ነው እግረኛው ሚዲያ አንተን የተናገርኩት አፌ ቁርጥ ባለ የዛን ቀን ውጪ ባልተናገሩ እንደው ምን አለበት ባል አሁን እኔ ሰው ነኝ ጋይስ። እኔ አሁን ሰው ነኝ እኔ አሁን ጋይስ ወይ ሶፎንያስ ጉርሰታል እግዚአብሔር እንደው አንተም ብሎ ጋዜጠኛ ነው ያልኩት ነኝ። አንተም ብሎ ጋዜጠኛ ነው ያልኩት። አንተም ብሎ እንደዚህ ወንድ አይደለ ኮይ ወንድ ልጅ እንዲህ ሲሆን ወርቆ ስታይ ደስ ይልካል ወይ? ምን ያላልኩት ነገር አለ? እንደው እግረኛ ሚዲያ ይቅርታ አድርግልኝ አፌ ቁርጥ ከዛን ቀን ውጪ ባልተናገርኩ ወይ ሶፎንያስ ይሰራልስ ወይ ሶፎንያስ ወይ ቲክቶክ ለነገሩ ቲክቶክ ሲጀመር ደንቡ ነው። በቃ የሆነ ነገር እንላለን እዚህ ያባብሉናል እዚህ ጋር ጉድ ይሰሩናል። እኛ እኮ ግራ ገባን። በቃ ፍሪዞ ያቀር አፈቅራለሁ ግን ቶሎ ሰለቻለሁ። አታው እውነት ለዛ ነው እስካሁን ያላገባሁት። በዚህ አጋጣሚ ማስታወቂያ እንስራ እዚህ እንደ ነፃ ነኝ ያልከው ነፃ ነኝ። አዎ እንትን አለብኝ የመሰልቸት ነገር አለብኝ። ቶሎ ሰለቻለሁ ነው ብዙ ታውቂኛለሽ። የሆነ ነገር ራሱ ላይ ብዙ ሰዓት ማሳለፍ አልችልም። አዲስ ነገር ፈልጋለሁ ነው ግን ያው ትዳር ላይ ሰራማ እሱ ወይ ፍቅር ህይወት ላይ ሰራማ ግን ምን ይሰራል ልጅ አዲስ ነገር እየፈጠርሽ ያን ፍቅርሽን ያደሽ ወይራትሽ አዲስ ሰው ከፈለክ ብዬ ነው እንጂ አይ ሰው ላይ ማለት አይደለም ግን ሁኔታውን ያለው ነገር ግን ወደ አዲስ መቀየር ብዙዎቻችን አሁን ከጓዳ ጀምሮ ሰላምዬን ጨምሮ እናትህ በቃ ሁሉም ነገርን እናውቃለን ግን የፍቅር ህይወት ብዙም ሰው ያውቀው ወይ የሆነ በጣም ረጅም ጊዜ ሄድክበት የለም አይ የሚረፋ ፍቅር ጊዜ የለም ምን ነው በቃ ነፍስ ራሳለቻለሁ ነገሮች ላይ ሰለቻለሁ ያ አሁን ግን ያው መሰልተትን አሁን ግን ዋና የሰራውበት ምክንያት ምንድነው በዚህ ሰው ዙሪያ የምትገኙ ሰዎች እንድትጠነቀቁ ነው። ምክንያቱም ያው ሾው እንዳለው እናውቃለን። አብዛኞቻችን ፖድካስት አለው በጣም ደግሞ ያው ቴሌቪዥን ላይም ዜና በማንበብም እናውቀዋለንና ምናልባት ብዙ ወንድሞች ሊበላችሁ ምክንያቱም ይሄ ሰውዬ ለሴት ብዙም እንደማይወሰወስ እንግዲህ በዚህ ያረጋግጫለሁ። ወንድ ከሆነ ሲያይ እንደዚህ የሚቆምበት ወንዶች እንድትጠነቀቁ ነው። ሄዳችሁ ከሱ ጋር የሥራ ግንኙነት ያላችሁ ሰዎች በኋላ አላስፈላጊ ቦታ ላይ ለብቻችሁ በምትሆኑባቸው ሰዓቶች ላይ ኃይል ሊመጣ ይችላል። ከሱ ጋር ምናልባት የሚተባበሩ ሰዎች በጣም ብዙ ስለሚኖሩ ከነዛ ሰዎች ጋር ምናልባት ተባብሮ ሳታስቡት እንደዚህ አይነት ነገር ያረክ ስለሚችል ሲታይ ያው እንትን ይመስላል አይደለ? በጣም በቃ ጨዋ ነው ይመስላል። በነገራችን ላይ በዚህ አጋጣሚ ለኢትዮጵያ ሕዝቦች መናገር የምፈልገው አንድ ነገር አለ። ይሄም ነገር ምንድነው? አንድ ነገር ላይ መረጃ ሳይኖራችሁ አትለፍልፉ፣ እየገባችሁ አታውሩ። በጣም ብዙ ቪዲዮዎቹ ላይ ስለተመለከትኩኝ ነው ገብቼ ስመለከታቸው እነዛን ቪዲዮዎች ወይ ሶፊዬ አንተ ጨዋ አንተ ምንም ማታቅ አንተ ሰው ዝም ብሎ ነው የሚፈርደው ሰውን አትመን ጀግናነ በርትተሃል ምናም የመረጃ አላችሁ መረጃ
ዝም ብላችሁ መለፍለፍ ትወዳላችሁ አንዳንዶቻችሁ። ሰው ያለምን እንዴት ያገሬ ሰው ስተርት ፈስ ያለበት ዝላይ አይችልም ማን ነው ዝላይ አይችልም የሚባል ነገር አለ። የሆነ ሰው ምንም ነገር ሳይኖርበት ስለዛ ነገር ላይ አይወራም በፍጹም። ስለዚህ አረጋግጡ የተጨበጠ ነገር ሳይኖር ካዳማ ደራለ ገና ነኝ ያለው አዲስ አበባ ነው። ሶፊና አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራት አለን ለነሳ ነበረ መታ አሉኝ ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ አራለ ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ ያልኩህ። በቃሽ መጣሁኝ እመጣለሁ። በቃ እንዳልኩት ስልክ ይሰራል አይደል? ያው እየሰራት ነው። እሺ ሲታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ሲታይፕ በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ ታወቀ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍና ታጥቶ ፏብዬ ነው ጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ የሌለ ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ሶፊሻ ወይሻ የት ደረስክ? አሊቲ እየደረስኩ ነው። ገና ከአዲስ አበባ አልወጣህም? እንዳይወቅ ነገሩ አይ ስለምታደር ችግር የለውም ትደርሳለህ። ፏ ብለሃል። አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አይደል ይፈልጋል። ለዛ ነው እና በቃ ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከለሱም ወንድ ነው ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለው ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። ኧረ ምንም ችግር የለም። እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያወራሁ ልምጣ እያየሁ ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ አሁን። እሺ እሺ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቀይ መስቀል እያወራሁ ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር ቆም። የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው። እዛው ቪዲዮ ላይ ያየው ፒንክ ቲሸርት ነው። አይ ዞሮ ያው ዛሬ ሟች ነው። እንጠብቅሃለን። ሩም ይዘን ሻወር ታጥበን ያልከኝ አይደለ? ታጥቤ ጠብቄያለሁ። ተጣጥሎ ጠብቀኝ ብለኸኛል። ይኸው በቸበንዳ ፎቶ ተጣጥኜ እየጠበቅኩ ነው። ያው በጣም ብዙ የከፋው ምን ያለው ሰው ጨምር ብሎኛል። እንዴት አይበቃኝም? እንጋ እግዚአብሔር በበዳር ያለ ይሄን ነገር ላይ ቁም ነገር የምሬን እኮ ብሎኛል። እግዚአብሔር ይጥፋል። ለዚህ ነው ይሄ እንደሆነና እንዳልሆነ ይሄን ሰሙ ሲወራበት አብዛኞቻችሁ ሰምታችሁ ወደ አዳማ ብሎኛል። ስለዚህ እሱ ነው አይደለም የሚለውን ነገር በድምጽ ደውዬ የማሰማችሁ ነው። የእሱን ድምጽ የምታውቁ ሰዎች አቃታችሁ ማለት ነው። ተከታተሉ። ይሄ ደንጋይ ነበረው ሶፊሻ ገባላ
ኬላለው ቼክ አድርገው በቃ ቶሎ በል ግን እሺ እንዳይመሽብህ ታክሲ እንዳታጣ እንደኔ ያነዳው መኪናው እኮ በቃ ዝም ብለህ እንትን በላሽ የሞላ ላይ ገባ እሺ ይሄ ድምጽ የማን ነው እንግዲህ የሰማችሁት ድምጽ ነው ሶፎንያስ ይባላል ጋዜጠኛ ነው ከዚህ ፊት ገይነ ተብሎ የሆነ ሐሳብ ተነስቶበት አይደለሁኝም ሰዎች ሰርቀውኝ ነው አካውንት ያደረገው ነው ብሎ ያወራኝ ነበር ያው በድምጽ አሰምቻችኋለሁ እንግዲህ እኔና የታችሁ ምን እንደምትሉ ነው ያለ ማለት ነው ተከታተሉ ከመጣ አብረን እዚህ ጋር የምታዩት የተሰበሰበ ወጣት በሙሉ እሱን ነው የሚጠብቀው እዚህ ጋር የምታዩት በሙሉ ታያችኋል ሲመጣ እዚህ ጋር ዱላ ይዘናል እና እናገረዋለን ማለት ነው ባይመጣ ይሻላል ለማንኛውም መጣም ቀረም ግን ዞሮ እኛ ግብረ ሰዶምን እንቃወማለን በፍጹም አንደግፍ የምትሉት ነገር አለ በተረካ ሲመጣ ይሻላል ሰምታችኋል ይመቻችሁ የሚጠጣ ውሃ እንዳጠጡ እንደዚህ ነው የምትሆኑት የሚበላ ምግብ ይሰጧቸዋል የሚጠጣ ኮምፎርታብል ያደርጓቸዋል ታዋቂ ቲክቶከር ጋር እከሌ እያልኩኝ ስም አልጠራልሽም ኦልሞስት አብዛኛው ቲክቶከር ጋር ሴቶች ከ18 እስከ 23 ያላችሁ አብዛኛው ቲክቶከር ጋር የሱ ቀላቢ እሱን ጡረተኛ ጋር ነው እየደፈሩ አይደለም ምን እንደሚያደርጉ ታውቃላችሁ ወይ ምግብ ይሰጣሉ ወይ መጠጥ ይሰጣሉ ወይ ቆሎ የሚባል ነገር አሽሻለ ደስ እንዲላችሁ እሱን ይሰጣችኋል እናንተ አታቁም እየተጠጣ ነው አራዳ ናችሁ እናንተ ቤት ከዛም በኋላ ተተኛላችሁ ራቆታችሁን ፎቶ ያነሳችኋል ከ18 እስከ 23 17 16 ምንም አይነት ኢቨንት ላይ የግሩፕ ቦታ ጋር በተለይ ቤታቸው ከቤታቸው ነው ስትሪም የሚያደርጉ ልጆች እንዳሉ ታውቃላችሁ ከቤታቸው ላይቭ ስትሪም የሚያደርጉ በተለይ ከቤታቸው ላይቭ ስትሪም ስላችሁ በግሩፕ ሆነው ስትሪም የሚያደርጉ የሰማችሁ ሰዎች ላልሰማ አሰሙ የምታገኙን ገንዘብ ሁሉ ያ ቪዲዮ እንዳይለቀቅብሽ ስትከፊው ነው የምትኖሩ ሴት ጓደኛም ቢሆን እንዳታምኑ ሴት 2-3 ላሳያችሁ እሺ ማሳየት አልችልም ለካ በተለይ የዳንሰኞች ግሩፕ የላይቭ ስትሪመር ግሩፕ ሴቶች ከ18 እስከ 25 ዳንስ እንለማመዳለን ነይ ብዙ ሰው ነው ያለው ሴቶች አሉ በተአምር ከላይቭ ሆነን ነው ስትሪም የምናደርገው 4-5 ልጆች አሉ ምግብ ሪቪው ልናደርግ ነው በተአምር እኔም ማቃቸው እዚህ ሁለት ሴቶች አሁን ይሄንን ዝም ብዬ እግረ መንገድን የሰማሁት እዚህ ከኔ ጋር ላይቭ የምታቋቸው ሁለት ሴቶች የዚህ ነገር ተጠቂ ሰዎች አሉ ተጠቂ ስላቸው አጥቂዎቹን አይደለም ሁለት ግን እኔ እዚህ እንደ ጓደኛ የምቀርባቸው ሴቶች ሁለቱም በጣም ቆንጆ ናቸው ሁለቱም ላይ አንደኛዋ ላይ እንደዚህ አይነት ጥቃት ሊፈጸምባት ብላ ብዙ አልበላችሁም ነበር ምግቡን ለእህቷ ቴክስት አርጋ እህቷ ያስመለጠቻታለች አንደኛዋ ግን ሳድሊ ተሸውዳ ሰውየው ሴክስ ሲያረጋ ቪዲዮ ቀርጾ የሚያስፈራራልች አለች ፍምስናው ይቅርባችሁ አፈምስሻለሁ ቤት ላይ በተአምር እምቢ
አልፈምስ በሉ። ትፈምሳላችሁ። ቤት ኑ እንቀረጻለን። እንድታምኚኝ ብቻዬን አይደለሁም። ብዙ አሉ፣ ሴቶች አሉ፣ ወንዶች አሉ። እንዳትሄዱ ተናግሬያለሁ። እንደዚህ ግን ብታረጉ ወንዶች እናንተ ወንድ ናችሁ። የአዳማ ልጆች አንተን ራሱ አንዴ በልምጭ ቢገርፉ የምታወጣው ነገር ይኖራል ብዬ አስባለሁ። እስኪ ለማንኛውም ለሚዛን አንተ የፈለከው ሊታ ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንም። አንተ ትንሽ ሳይዝ ከኔ ተለቅ ይላል። ቶሎ ሊጠብ ይችላል። ከታልክ ይዘና ራስህ እሺ እዬ ሶፊሻ ወይ ኪሻ የደረሰ አልክ እየደረስኩ ነው። ገና ከተባለታል እንዳይወቅ ነገር ላይ ስለምታደርግ ችግር የለውም ትደርሳለህ። ፋብላላ አረ ምንም እንዳት ስለምታደር ችግር የለውም ይሏል። እግዚአብሔር ይባርክ። ማን ነው የአንደኛው ኮሜንት ላይ? እኔ እኮ ኮሜንቶች ነፍስ ያላቸው ልጆች ደስ ይሉኛል። ኡሙ የሚባለው የምትባል ሴት ሳልቀደም ልቅደም ይመስላል። ያ የሆነ ቦታ ፍሬዘር ራሱ ጃስ ሲባል አንተ ያ ነገር ምን ሊል ምናምን ሲባል እንዴ ተባነነ እንዴ ሳልቀደም ልቅደም ብለህም ሌሎች 100% ነህ እያልኩኝ አይደለም፣ ግን የመጠራጠር ሙሉ መብታችን የተጠበቀ ነው። እሳት በሌለበት ጭስ አይታይም። ተፈስሉት እኔ እኮ መጀመሪያ ነገር ያለው መተህ ብታየው ይሻላል። ሰርፕራይዝ ልትሆን ይስላሰብ ስልቀቱን አርሊ ለዛና ይብን ይመቻል ማለት ሳይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከለሱ ወንድ ነው፣ ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ነው ያለው። አፓርታማ ነው፣ ከታች ነው ያለው። አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለ ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃ በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን እንግዲህ የሚያስፈልግ አይመስለኝም። ምን የሚያስፈልጋል? አውቃት። በነገራችን ላይ ይሄንን ድምፅ ሪከርድ ሲያወጣ የተቆራረጠ ነው። ብዙ ኮንቨርሴሽኖች አሉ። የሚፈልገው ነው ገጣጥሞ የለቀቀው። የኔም ጥያቄ ነው እሱ። ምክንያቱም አንዳንድ እንትኖች ስትሰማቸው አሁን መጀመሪያም ነግሬሃለሁ ይለዋል። መጀመሪያ ምንድን ነው የነገረው? በጣም ብዙ አውርቷል። የሚፈልገው ነው ገጣጥሞ ልጁ ስሜት ሊኮረኩር በሚችል መንገድ ወይም ደግሞ የእሱን ስቴትመንት ሰፖርት ሊያደርገው ነው የሚችል ድምፅ ያመጣው እንጂ የተቆራረጠ ነው። ይገባቸዋል። ፈለገ ያው እሱ እንዳንተ መርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለእሱ እንዳይደክምህ። ኧረ ምንም ችግር የለም እንዳይደክምህ ይላል። ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራችሁ ግንኙነት ድካም አይቶብሃል ማለት ነው። አንተ ራስህ የአዳማ ልጆች አላችሁ። የአዳማ ልጆች ይሄን ልጅ ይዛችሁ ጠይቁት። እንዳይደክምህ ምናምን የሚያወሩት ወሬ ራሱ ጤነኛ ወሬ አይደለም። ይሄ ጤነኛ ወሬ አይደለም የሚያወሩት። ለቀልድ እንኳን እንደዚህ አይነት ወሬ እኮ ከወንድ ጋር እንደዚህ አይነት ወሬ አታወራም። እንትን ላክልኝ ኢንተርኔት ፓኬጅ ያወራው ልምጣ እያየው ልምጣ ይቻላል። ላክልኝ ኢንተርኔት ፓኬጅ። አዎ እሺ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው። ኦኬ ተሻዞ አደባባዩ ጋር ማለት ነው። የቱ ጋር ነው አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቃ መሰለህ እያወራሁህ ልምጣ እንዴ? እሺ የት አለ? ቆይ ኮሜርሻል ጋር ቆም። የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ፒንክ የሚያስለብስህ ነው አዛው ቪዲዮ ላይ ያየው ፊልም ተቸከ። እንዴት በዛሬ ቀን ፒንክ ለበስክ ይለዋል። ከዚህ በፊት ምን እንደምትለብስ ራሱ ያውቃል ማለት ነው። ፍሬዘር አንተም ተጠርጣሪ ነህ። ፕሩቭ እስኪደረግ ድረስ ግን ለጊዜው